ዓለም ዛሬ ለደረሰችበት የቴክኖሎጂ ምጥቀት መሰረቱ ምንድነው? ብዙዎች ግሪክ ወይም ግብጽ ይላሉ። ነገር ግን በጣና ሐይቅ ጭጋጋማ ደሴቶች ላይ በታሸጉ ካዝናዎች ውስጥ የሚገኙት ጥንታዊ ብራናዎች ሌላ አስደንጋጭ ታሪክ ይናገራሉ። እዚህ የሰው ልጅ በጠፈር ምርምር፣ በሂሳብና በሕክምና ያልደረሰባቸው ሚስጥሮች ለሺህ ዓመታት ታሽገው ተቀምጠዋል። ዛሬ በገላጭ ቲዩብ ያልተነበበውን ገጽ እንገልጣለን። ጣና ቂርቆስ ይህች ደሴት ለ600 ዓመታት የታቦተ ጽዮን ማረፊያ ብቻ አልነበረችም፣ የጥንታዊው አይሁዳዊና ኢትዮጵያዊ የእውቀት መገኛ ማዕከል እንጂ። በደሴቱ ላይ የሚገኙት የድንጋይ መስዋዕት ማቅረቢያዎች ምስጢራዊነታቸውን እንደተጠበቁ ናቸው። ነገር ግን ትልቁ ሀብት ያለው በመሬት ውስጥ ባሉ ካዝናዎች ነው። እዚህ ጋር ነው አቡሻህር የሚባለው ጥንታዊ መጽሐፍ የሚገኘው። ይህ መጽሐፍ ተራ የዘመን አቆጣጠር መጽሐፍ አይደለም። አቡሻህር የከዋክብትን ዑደት፣ የፀሐይን ግርዶሽና የጨረቃን ጉዞ በሰከንድ ስባር የሚያሰላ ጥንታዊ ሱፐር ኮምፒውተር ነው። የጥንት ኢትዮጵያውያን ያለ ቴሌስኮፕ ፕላኔቶች የሚገኙበትን ርቀት እንዴት ሊያውቁ ቻሉ? ይህ እውቀት ከየት መጣ? በዓለም ላይ ካሉ መጽሐፍቶች ሁሉ እጅግ አወዛጋቢ የሆነው መጽሐፍ ሄኖክ ሙሉ በሙሉ ተጠብቆ የተገኘው በዚሁ ምድር ነው። ታዋቂ የጠፈር ተመራማሪዎች ዛሬ የሚገረሙባቸው የሰማይ አካላት ዝርዝር በዚህ መጽሐፍ ውስጥ ከሺህ ዓመታት በፊት ተጽፈዋል። መጽሐፉ ስለ ሰማይ መከፈትና ስለወደቁ መላእክት የሚናገረው ታሪክ ብዙዎች አንሸንት ኤሊየንስ ከሚሉት ጽንሰ ሐሳብ ጋር ያገናኙታል። በጣና ደሴቶች ያሉት ብራናዎች እንደሚሉት ሄኖክ ወደ ሰማይ ተወስዶ ያየው ምስጢር የሰው ልጅ ገና ያልደረሰበት ከፍተኛ ቴክኖሎጂ ነው። በብራናዎቹ ላይ የተቀረጹት የብርሃን ሰረገላዎች እና የከዋክብት በሮች ተራ ተረት ናቸው ወይስ የተደበቀ ሳይንስ? ሌላው የሚገርመው ባሕረ ሐሳብ ነው። ይህ መጽሐፍ እጅግ ውስብስብ የሆኑ የሂሳብ ቀመሮችን ማቴማቲካል አልጎሪዝምስ ይዟል። የወደፊት ክስተቶችን፣ የባህር ሞገድ መለዋወጥንና የዓለምን ስርዓት አስቀድሞ ለመተንበይ የሚያስችል ፕሪዲክቲቭ ሞዴል ነው። ዛሬ አርቲፊሻል ኢንተለጀንስ የሚጠቀምባቸውን መሰረታዊ የሂሳብ ህጎች መነኮሳቱ በብራና ላይ ሲያስሏቸው ኖረዋል። ጥያቄው ግን ይህን ያህል እውቀት የነበረው ትውልድ ለምን ዝምታን መረጠ? ወደ አቡሻህር በጥልቀት በገባን ቁጥር አንድ አስደንጋጭ እውነታ እንረዳለን። ይህ መጽሐፍ ጊዜን የሚቆጥረው ለታሪክ ማስታወሻ ብቻ አይደለም። አቡሻህር ጊዜን እንደ ዲጂታል ኮድ ነው የሚያየው። መጽሐፉ ውስጥ ያሉት አውዳት ሳይክልስ ጽንፈ ዓለም በራሱ የሚደጋገም ፕሮግራም እንደሆነ ይጠቁማሉ። ጥንታውያን ሊቃውንት ባሕረ ሐሳብ ብለው የሚጠሩት ስሌት ዛሬ ሳይንቲስቶች ኮምፒውተር ሲሙሌሽን እንደሚሉት አይነት ጥልቅ ፍልስፍና አለው። በአቡሻህር ስሌት ወደ ኋላ በመሄድ ያለፈውን፣ ወደፊት በመሄድ ደግሞ ገና ያልመጣውን ዳታ ማውጣት ይቻላል። ይህ ማለት ኢትዮጵያውያን የዛሬ 1000 ዓመት የቢግ ዳታ ባለቤቶች ነበሩ ማለት ነው። አዳዲስ ጥናቶች እንደሚያሳዩት አቡሻህር ከዋክብትን የሚገልጽበት መንገድ ከዘመናዊው አስትሮኖሚ ይለያል። ለመጽሐፉ ጸሐፊዎች ከዋክብት ዝም ብለው የሚቃጠሉ ጋዞች አይደሉም። ይልቁንም መረጃን የሚያስተላልፉና በሰው ልጅ ሕይወት ላይ ተጽዕኖ የሚያሳድሩ ኮስሚክ ሃርድዌር ናቸው። በአቡሻህር ውስጥ የሚገኘው ሐሳበ ከዋክብት የተባለው ክፍል እያንዳንዱ የሰማይ አካል ከመሬት ጋር ያለውን የሞገድ ትስስር ፍሪኩዌንሲ ኮኔክሽን ያብራራል። ይህ እውቀት በገዳማቱ ውስጥ ለምን ተደበቀ? ምናልባትም እነዚህን ቀመሮች በትክክል የተረዳ ሰው የተፈጥሮን ኃይል የመቆጣጠር ወይም የወደፊቱን የመቀየር ችሎታ ስለሚኖረው ይሁን። የመጽሐፍ ከመጽሐፍ በላይ የጽንፈ ዓለም መመሪያ ይመስላል። በጣም የሚገርመው የአቡሻህር ቅዱስ ጂኦሜትሪ ነው። ቁጥሮች በጂኦሜትሪክ ቅርጾች ሲቀመጡ የሚፈጥሩት ኃይል በመጽሐፉ ውስጥ ፍንጭ ይሰጣል። እነዚህ ቅርጾች በጣና ገዳማት ስነ ሕንጻና በብራናዎቹ ጥግ ላይ በሚሳሉ ሐረጎች ውስጥ ተደብቀው ይገኛሉ። አንዳንድ ተመራማሪዎች እንደሚሉት አቡሻህርን በትክክል ማንበብ ማለት የተፈጥሮን ቋንቋ መስማት ማለት ነው።
በጣና ደሴቶች ካዝና ውስጥ የተቆለፈው መጽሐፍ ብቻ አይደለም፣ ለዘመናት የታሸገው የሰው ልጅ እውነተኛ አቅም እንጂ። አሁን ጥያቄው የሚከተለው ነው። ይህንን ዕውቀት ዳግም የምንቀበልበት ጊዜ ደርሷል ወይስ አሁንም ምስጢሩ እንደታሸገ መቆየት አለበት? አቡሻህር ስለ ፕላኔቶች ብቻ የሚያወራ ይመስለናል። በድጋሚ እናስብ። በመጽሐፉ ውስጥ የሚገኙት አውዳት ሳይክልስ ከሰው ልጅ የደም ዝውውር፣ ከሴሎች እድገትና ከንቃተ ህሊና መለዋወጥ ጋር ቀጥተኛ ትስስር አላቸው። ጥንታውያኑ ሊቃውንት እንደሚያስተምሩት አቡሻህር የሰው ልጅ አካል ከጽንፈ ዓለም ጋር የሚናበብበትን ፍሪኩዌንሲ መቆጣጠሪያ ነው። መጽሐፉ እንደሚለው አንድ ሰው የራሱን አውደ ንቃተ ህሊና ከአጽናፉ ዓለሙ አውደ ጊዜ ጋር ማስተካከል ከቻለ ተራ ሰው ሊሰራቸው የማይችላቸውን ድንቅ ነገሮች ማድረግ ይችላል። ይህ ማለት አቡሻህር የሰው ልጅን ሃርድዌር አካልና ሶፍትዌር ነፍስ ማገናኛ መሳሪያ ነው። በአቡሻህር ውስጥ ቁጥሮች ድምፅ አላቸው። ሐሳብ አቡሻህር የሚገኘው በወረቀት ላይ ብቻ ሳይሆን በድምፅ ሞገዶች ውስጥም ጭምር ነው። በጣና ገዳማት ውስጥ የሚሰሙት ጥንታውያን ዜማዎችና የአቡሻህር ስሌቶች አንድ አይነት ቫይብሬሽን አላቸው። አንዳንድ ጥናቶች እንደሚጠቁሙት እነዚህ ስሌቶች ወደ ድምፅ በመቀየር የተፈጥሮን ሕግጋት መቀየር ይቻላል። ድንጋዮችን ማንቀሳቀስ፣ የታመመ ሰውን መፈወስ፣ አልፎ ተርፎም ጊዜን ማጠፍ የሚችሉ የድምፅ አልጎሪዝሞች በአቡሻህር ምስጢራዊ ስንኞች ውስጥ ተደብቀዋል። ይህ ነው እንግዲህ ለዘመናት ሳይንቲስቶች ሎስት ቴክኖሎጂ ብለው የሚፈልጉት ምስጢር። ቆይ እስካሁን ያልኳችሁን ሁሉ እርሱት። አቡሻህር ስለ ጊዜ መቁጠሪያ የሚያወራ መጽሐፍ ብቻ አይደለም። አቡሻህር ራሱ ጊዜን የምናነብበት ሶፍትዌር ነው። ዘመናዊው ፊዚክስ ብሎክ ዩኒቨርስ ቲዎሪ የሚለው ጽንሰ ሐሳብ ጊዜ ቀድሞውኑ የተጻፈና ያለቀለት ዳታ እንደሆነ ይነግረናል። አቡሻህር ደግሞ ያንን ዳታ የምናነብበት ኮድ ነው። በመጽሐፉ ውስጥ ያሉት ቀመሮች ለምን በሚስጥር ተያዙ? ምክንያቱም በኳንተም ፊዚክስ አንድ ነገር ኦብዘርቭ ስታደርገው ውጤቱን እንደምትቀይረው ሁሉ አቡሻህርን ማንበብ ማለት ታሪክን የመቀየር ያህል ኃይል አለው። የጣና ገዳማት መነኮሳት መጽሐፉን የሚደብቁት ከኛ አይደለም ከዓለም ነው። ምክንያቱም በውስጡ ያለው የሂሳብ ስሌት ከቁጥሮች በላይ የተፈጥሮ ሕግጋትን መቆጣጠሪያ ቁልፍ ነው። ዓለም ዛሬ የደረሰችበት ያለው የቴክኖሎጂ ምጥቀት በእነዚህ ብራናዎች ውስጥ ለሺህ ዓመታት በዝምታ ሲሰላ ከነበረው እውቀት ጋር ሲነጻጸር ገና ጅምር ነው። እውነተኛው የሰው ልጅ አቅም የታሸገው በወረቀት ላይ ሳይሆን በገጾቹ መሃል ባለው ስውር ሳይንስ ውስጥ ነው። ይህ መጽሐፍ እንዲነበብ ብቻ ሳይሆን እንድንነቃበት የተዘጋጀ ነው። እውነት ያለው በተጻፈው ቃል ውስጥ ሳይሆን ያንን ቃል በሚረዳው አእምሮ ውስጥ ነው። እውነትን መፈለግ አደገኛ ሊሆን ይችላል፣ ግን ዝምታው የበለጠ ይጎዳል። በሌላ ምስጢር እስክንገናኝ እውነትን መፈለግ አታቁሙ።